ይሄንን ወንጀል የሚሰራ ሰው ሰላት ከተወሰው በላይ ወንጀለኛ ነው። ዝሙት ከሚሰራ ሰው በላይ ወንጀለኛ ነው። ከምር ከሚጠጣ ሰው በላይ ወንጀለኛ ነው። ጾም ከማይጾም ሰው በላይ ወንጀለኛ ነው። አንድ ሰው ይሄም ወንጀል እያለበት የፈለገ ዑምራ ቢያደርግ 1 ሚሊዮን ጊዜ ዑምራ ቢያደርግ የፈለገ ሐጅ ቢያደርግ ሰላቱን ወቅቱን ጠብቆ ህይወቱን ሙሉ ቢሰግድ መልካም ስራ ህይወቱን ሙሉ ቢሰራ ወላሂ ወቢላህ ወተላህ ምንም አይጠቅመው ከንቱ ልፋት ነው እየለፋ ያለው። አስበው አንተ የውመል ቂያማ መልካም ስራ አላህ ዘንድ አለኝ ብለህ ስትመጣ ይሄ ወንጀል እያለብህ ማለት ነው። መልካም ስራ የለህም ስትባል አስበህ ላ ኢላሃ ኢላላህ ክስረት ማለት ይሄ ነው። ይሄም ወንጀል ብዙ ወንድሞች እህቶች ሊያውቁት ስለሚገባ አሳውቋቸው። አላህ ሱብሓነሁ ወተዓላ እንኳን እኛን አይደለም ረሱልን ሰለላሁ ዐለይሂ ወሰለም አስጠንቅቋቸዋል። ምን ሲል ለኢን አሽረክተ ብታጋራ አላቸው። ምን ማለት ነው ብታጋራ ማለት? ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል ብትሰጥ ማለት ነው። አላህን ብቻ መለመን ሲገባ፣ አላህን ብቻ መጠየቅ ያለብህን ነገር እሱን ብቻ መጠየቅ ሲገባ፣ አላህን በብቸኝነት ማምለክ ሲኖርብህ አንተ ግን ላኢላሃ ኢላላህ እያልክ ከአላህ በቀር በሐቅ የሚመለክ አምላክ የለም እያልክ ሙታኖች ጋር ሄደህ የምትለምን ከሆነ ሼሆቹዬ ድረሱልኝ የምትል ከሆነ ቃጥባርዬ፣ አልከሱዬ፣ የቦረናው ሼህዬ፣ የወሎ ሼህዬ እያልክ ከአላህ ውጭ ያለን የምትጣራ የምትለምን ከሆነ ሐታ ረሱል ሰለላሁ ዐለይሂ ወሰለም ረሱልን ሰለላሁ ዐለይሂ ወሰለም እንኳን ድረሱልኝ የምትል ከሆነ ከአላህ ውጭ ያለን እየለመንክ ነው፣ እየተጣራህ ነው፣ በአላህ ላይ እያጋራህ ነው። አላህ ሱብሓነሁ ወተዓላ ፈላ ተድዑ መዐላሂ አሐዳ እያለ ከአላህ ጋር አንድንም አትገዙ ወይም አትለምኑ እያለ አንተ ግን እንዲህ እያደረክ እየለመንክ ነው። እኛ እንደዚህ ስናስጠነቅቃችሁ እንደዚህ ስንነግራችሁ አዝነንላችሁ ነው። እልህ ውስጥ አትጋቡ። ያ ሰው አላህን ብቻ አምልክ እየተባለ አላህን ብቻ ለምን እየተባለ አላህ ነው ያለው እኔም ብቻ ለምኑኝ እያለ አላህ ከአላህ ውጭ ያለን ሄደህ ልትለምን የማይሰማህን ልጅ መጠየቅ ያለብህ አላህን ብቻ ነው። አላህ ብቻ የሚያደርግልህን ነገርና የሚሰጥህን ነገር እሱን ብቻ መጠየቅ ሲገባ ከአላህ ውጭ ያለን ሄደህ ስትለምን ወላሂ የምትሰራው መልካም ስራ ምንም ከንቱ ልፋት ነው። ያ አስከተለና ምን አለ አላህ ሱብሓነሁ ወተዓላ ለኢን አሽረክተ ብታጋራ ለየሕበጠነ ዐመሉከ በእርግጥ ስራህ ይታበሳል፣ ወለተኩነነ ሚነል ኻሲሪን ተከሳሪዎችም ትሆናለህ አላቸው ረሱል ሰለላሁ ዐለይሂ ወሰለም። ይሄ ማስጠንቀቂያ ለእነሱ ብቻ አይደለም ለእኛም ነው። ያ ረሱል ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ከጠየቅ ፈስአልላህ አላህን ብቻ ጠይቅ እያሉ፣ ወኢዛ ስተዐንተ እርዳታን ከለመንክ ፈስተዒን ቢላህ አላህን ብቻ እርዳታን ለምን እያሉ፣ ሙሉ ሰላት ስትሰግድ ኢያከ ነዕቡዱ ወኢያከ ነስተዒን እያልክ አንተን ብቻ እንገዛለን አንተን ብቻ እርዳታን እንለምናለን እያልክ አላህን ነገር ግን ከአላህ ውጭ ያለን ስትለምን ያ አላህ ወላሂ በዚህ ወንጀል ላይ ሳትቶበት ብትሞት የሚጠብቅህ ጀነት ሳይሆን እሳት ነው። አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢህ አለ በእርሱ የሚያጋራን በፍጹም አይምርም አለ አላህ ሱብሓነሁ ወተዓላ። በሱ እያጋራ እሱን ብቻ መለመን የሚገባህ ነገር ሌላን እየለመንክ ሌላን እየጠየክ በቀብር ዚያራ ስም ሄደህ ሙታኖችን እየለመንክ ጠንቋዮች ጋር ሄደህ እየተሳልክ እያረድክ አላህ የምትገናኘው ከሆነ ከሰርክ ያ አኺ ወላሂ ከሰርክ። ከዚህ ዱንያ ምንም መልካም ስራ ይዘህ አትወጣም። አላህ ሱብሓነሁ ወተዓላ በእርሱ የሚያጋራን ጀነትን እርም አድርጎበታል። ይህንን ያለው አላህ ሱብሓነሁ ወተዓላ